ይሄን እንዴት ፈጣሪ እንዲህ ይሞታል እንዲህ ይሏለሁ። እሱ የሚችለውን አህል ያስረዳኛል። ቁጭ ብሎ አንድ ቀን ያነጋበት ቆናለ እኔና እሱ ስናወራ እኔና የሆነ ልጅ እሱ ልጅም ሰልሟል። አሁን በቃ ስናወራ እኔ አንተን ሳይሆን አልኩት ትልልቆች ኡስታዞችን እከተላቸዋለሁ አልኩት። እዛው በቃ እንዳልኩ እሱን ስሰራም ኢርፎን አድርጌ በቃ ማዳመጥ ነው። ዘፈን የሚባል ነገር አዳምጬ ሰምቼ አላውቅም እዚህ ሀገር እግሬ ከረገጠ ጀምሮ። ዘፈን ምን ዋጋ አለው? ዘፈን እኮ ሙዚቃ። በቀደም ለታ የሆነ ከፈተ ብሎኝ ምናምን ረመዳን እንደተፈታ አካባቢ ከፈተ ብሎኝ ነበረ። እረፍትም ልወጣ ፈልጌ እረፍት ወጣበት አጥቼ ነበረ። እዚህ ሀገር ጓደኛ የለኝም ማንም የሉኝም እና ክፍት ብሎኝ እንደውም የሚለቁትም ቲክቶክ ላይ በጣም ያስጠላና ይደብር ነበረ። ስለኔ በውስጥ ይጽፉልኛል። እንዴት እንደዚህ ታደርጊያለሽ? እንዴት ትሰልሚያለሽ? አንቺ ልጅ አመረርሽ እንዴ ምናምን ሲሉ የሆነ ሳለ ዘፈን ፖስትኩኝ። ወዲያውኑ የሚያቀኝ ልጅ ተቆጣኝ ገብቶ። ከዛው ይቅርታ አልኩት። ካሁን በኋላ አይለመደኝም ይቅርታ አልኩት። ጭራሽ አልፈልግም ሁሉ ያላይፍ አሁንም አላህ ያግራልኝ። አሁንም የሚመጡ ብዙ እንትኖች ሊኖሩብኝ ይችላሉ። እንግዲህ ዱዓ አድርጉልኝ። ከኔ ብዙዎቹም የተማራችሁ ትኖራላችሁ። መጠጥ ወይ የሆነ ላይፍ ባዶ ነው ያለ አላህ። እንዴት ነው የሆነ ሂጃብ ስትለብስ ሴትዮ የራሱ ምን ሆነሽ ነው እስከምትለኝ ድረስ እንዴ ለምን ልብሽ አትልብሽ? ወላሂ ለብሳለሁ። ካልፈለግሽ ታዩ አልሰራም ቤትሽ እላታለሁ። እሱ አትፈልግም እንደለብስ። እሱ አይለምደኝ ነግሬ ያለው ቅድም አክራሪ አይደሉም እና ዋና ልጆቹ ህፃን ናቸውና እኔ ይዣቸው ምገባና የዋና ልብስ ገዝታ አምጥታ በዚህ ዘሻቸው ቢበልችኝ ከፈለግሽ አልኳት ሙስሊሞች አለ ግዢና አምጭና በሱ ይልሽ ገባለሁ። ይሄን ግን ለብሼ እኔ አልገባም አልኳት። ካሁን በኋላ እኔ ገላይን ገልጬ ሱነቴ እስከሚታይ ዙር ያለው ተሽከርክር ያለው ብዙ ነገር አድርግ ያለው። ካሁን በኋላ ግን ያንን ህይወት አልፈልገውም። ተሰብሬ ሰብር አድርጌ ከሱ ርቄ ኖርኩት ይበቃኛል። ወደሱ ተጠግቼ ተደስቼ የምኖርበትን ሰዓት ጊዜ ነው የምፈልገው። በቃ ወደ አላህን ማወቅ ከዛ በላይ ሞር በደንብ ማወቅ ለሌሎቹ ማትረፍ ከቻልኩ ማትረፍ ነው የምፈልገው እና አላህ ያበርታሽ በሉኝ፣ ያጠንክርሽ በሉኝ፣ ዱዓ አድርጉልኝ ሁላችሁ ወንድሞቼ እህቶቼ። ይሄን ነው የምላችሁ። አሁን ስራ ቦታ ላይ ድንገት ማለት ስራ መቀየር ምናምን ከፈለግሽ ቀጠር ላይ አብሽሪ። ድንገት አሁን አንቺ ስራ ቦታ ላይ አይኔ ስራ ከእምነቴ ጋር ብዙም እንትን እያለኝ አይደለም የተመቸኝ አይደለም ካልሽ አብሽሪ። ቀጠር ላይ እኛ የምናውቃቸው በርካታ እህትና ወንድሞች አሉ። ደህና ነኝ አልሐምዱሊላህ። ደህና ናቸው፣ ጥሩ ናቸው። ካሁን በኋላ እንዳመት ነው ብሰራ እዚህ ቤትም ከዛ በኋላ አልሰራም። እንደ በፊቱ ከቻልኩ አላህ ከረዳኝ ቢዝነሴን እሰራለሁ። አንዳንድ ልጆችም እያወራው ነው። እንደዛ ቢዝነስ ምናምን መስራት ነው የምወደው። በፊትም እንደዛ ነበረ ስሰራ የነበረው። ሞር በራስሽ በግልሽ ተንቀሳቀሽ ነበር? አዎ እንቀሳቀስ ነበረ። እንደዛ ነው መስራት የምፈልገው አላህ ከረዳኝ። እንግዲህ እሱ ከፈቀደ ነው። አብሽሪ። በነገራችን ላይ እንዴት ነው አሁን ረመዳን ላይ ነው የሰለምሽው? ግን ኢድን እንዴት ነው እዛ ነበሩ የምታውቂያቸው ሰዎች ሙስሊሞች? ወጣሁኝ ወላሂ ወጣሁኝ። የወጣሁት የሆነ ልጅ ክርስቲያን ሙስሊም ነው አላልኩም፣ ባለትዳር ነው ምናምን
እሱ ጋር ብደውል አያነሳም ስልክ። ከዛ የሆነ ልጅ ማውቀው ሙስሊም ነበረ፣ እሱም ባለትዳር ነው። እሱ ታክሲ ስለሚሰራት ደወልኩለት እና መጣ፣ ወሰደኝ። ኢትዮጵያ ሬስቶራንት ወሰደኝ አልኩት። እዛ አሳለፍኩ፣ ገባው ወደ ቤቴ እና የዛ ሰዓት ነው እንደ ወላሂ የከፋኝ ነበረው። አልሐምዱሊላህ አልፏል። ያም አብሽሩ። አሁን እሱ አልፏል። የቅድሞቹ ልጆች አወሩሽ? ኳታር ያሉት አላወሩኝም። እኔ እንጃ የሆኑ ወንዶች መሰሉኝ የጻፉት። ቁጥሯን እጽፍልሻለሁ አልኩሽ እኮ ወንዶች ተደርድረው ይመጣሉ አልኩሽ። ሴቶች ከሆኑ ኢንሻአላህ እኔ እሰጥሻለሁ። አንዲት ልጅ አለች ውጪ ላይ የምትሰራ፣ ቁጥሯን እሰጥሻለሁ። ትደውይላትና አንዋርን የሰጠኝ አንዋር መርካቶ ትያታለሽ፣ እኔ እነግራታለሁ። ወይም ያንቺን ቁጥር እዚህ ጋር አስቀምጪልኝና ውስጥ ላይ ለእሷ ሰጣትና እሷ ታወራሻለች። ጽፌለታለሁ። ሙቤ ይሰጥሃል። ሙቤ ልክለታል ቁጥሬ። ሱዛን ካለሽ እዚህ ጋር ካለሽ አንድ ቁጥር ጻፊልን ሱዛን። አው ቀጠር ላይ ያላችሁ እህቶቼ ኢንሻአላህ በጣም ብዙ እህቶች አላችሁ ቀጠር ላይ። ምን የማውቃቸው በጣም ብዙ ነው ያሉት ማሻአላህ እዚህ ነው የሚከተሉኝ። ኢንሻአላህ እህታችንን በደንብ አንድ ቀን ኢጃዛን ቢሆን ቤታችሁ ጋብዛችሁ በደንብ ኢንሻአላህ አረፋን በደንብ ጋብዟት። አረፋን በደንብ ጋብዛችሁ። አረፋ እንግዲህ በተለይኞቹ ጉራጌዎቹ በሸም ክትፎ ቆጮ በደንብ አዘጋጅታችሁ ጎመን አይቤ ምናምን በደንብ እንግዲህ በሙቤ ስም ብላችሁ ጋብዙልኝ። አታሳፍሩኝ። ምን ያውቃሉ የኔዎቹ የባዶል ሶፊያ ቆይ አላህ ለልጆች ያቆየ። በነገራችን ላይ አንተን ራሱ የሆነ ሳለ እንደዚህ በእስልምና ውስጥ ልጆች የሚሳደቡ ልጆች አሉ፣ ቁርአን የሚቀዱ ምናምን እና እከታተላለሁ። አንተን ቆይቷል መከታተል ከጀመርኩ አንተን እከታተላለሁ እና የሆነ ሳለ የሆነች ልጅ ቁርአን እንትን ብላ ነው ምናምን እና አሲያን መከታተላታለሁ እና አሲያ ከመጀመሪያ ነው መከታተላት። እንዲህ ሳታከር በፊት ነበረ መከታተላት እና አላህ ቀይሯት እንዲህ ምናምን እሷ የሆነ ሳለ ብቻ የሆነ ነገር እንትን ይላል እና የሆነ ጊዜ ሳልሰልም በፊት አልኩ ገስት ላኩልህ ጻፍኩልህ ሁሉ ጭራሽ የጻፍኩልህን አላነበብኩም። ሱብሃንአላህ። አይ እኔ የኔ በውስጥ ልጽፍልኛችን ፕራይቬት ዝግ ነው ፎሎ ካለሽ። አይ በውስጥ አይደለም እዚህ ላይ ነው የጻፍኩ ገስት አስገባኝ ብዬ ኦኬ ጻፍኩልህ አልመለስክልኝም፣ ጭራሽ ቼክ አላረከኝም እና እነዚህ ትልልቅ እንትን ያላቸው ቼክ አያረጉ ምናምን አልኩኝና በቃ ለማንኛውም ተውኩት። የዛኔ ልሰልሜ ነበረ ሰዓት ነው ሻሃዳ ልይዝ የነበርኩ ሰዓት ነው እና በቃ ተባበርሽ እኔም አለው እያለች ነው እህታችን። ቆየት ነው ኢቲካ ቀጠር ነው እንደ ያለሽው? አይ አንድ በጣም ምርጥ እህት አለችኝ ወላሂ። እሷ እዛ ቀጠር ካለች በጣም ደስ ይላል። ቀጠር ግን አትመስለኝም። ቀጠር ነው ያለችው እሷ አይሮፕ ነው ያለችው። ጻፊልኝ። ሴት እዚህ ሴት ማንንም አላገኘው ወንድ ነው። አይ አንድ ምርጥ እህት አለችኝ። እሷ ካለች እሷ ማሻአላህ አስገብቻት ነበረ አላስገባትም መሰለኝ። ኔትወርክ ነው እየሳብኳት እምቢ አለኝ። እስኪ ስቤታለሁ ከገባች። ቆይ ከተመቻት ቀጠር ነው ያለሽው የቲካ? ኦኬ ቀጠር ያላችሁ ልጆች በአላ እኔ ማቃቸው እኔ በተለይ እኔ ማቃቸውና ትፈላታለሁ። ኦንላይን ከሆነች ትመጣለች። ስትመጣ እኔ የምተማመንባት እህት። ኦኬ ቆይ ሶፊም ላስገባት። ቅድም አስገብቻት ነበርኩ ወጣች። እስኪ ኮፒ ሊንክ አድርጉ ያ ጀማ። ሰው እያስወጣብን ነው። አንዴ ታፕታቡን 200 ሺህ ያስገቡት። 500 ምናምን ሰዎች አለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ቀጠር ነሽ እንዴ ቲካ? በቃ አንቺን ማገኝ ኢንሻአላህ። ሶፊያ ነኝ። ሶፊያ እንዴት ዋልሽ? ሙቤ አህለን ወሰለን። አይ ከታችን እህታችን እየጻፈችልኝ ነበር። እሷም ቀጠር ካለች እሷንም ፎሎ አድርጊያት። እዚህ ጋር አለች አንድ እህታችን በጣም ማሻአላህ አለይሃ። እቺን በጣም ሊኗ በጣም የምትሰራ ሀገሯ ላይ ማሻአላህ ብዙ ነገር የሰራች ናት ሀገራችን ላይ። አላህ ይጠብቃት። እሷንም ፎሎ አድርጊያት። ጻፊላት አንድ ቁጥር ኢቲካ። እሺ ሶፊ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አመሻችሁ?
አልሐምዱሊላህ ሰላም ነው ሶፊ? አለን አልሐምዱሊላህ በኸይር። እማ እንዴት ዋልሽ? ሰላም አለይኩም። ወአለይኩም ሰላም። እንኳን ወደኛ ተቀላቀልሽ፣ ወደ እስልምና መጣሽ። መብሩክ። ኢንሻአላህ ደግሞ አላህ ያበርታሽ ያጠንክርሽ። እኔ ዱሃ ነኝ ያለሁት። የት ነሽ አንቺ? ዱሃ ከተማው ላይ ነኝ። ችግር የለውም። እኔ ስልኬን አስቀምጥልሻለሁ አለሁ። አብሽሪ፣ ኤኒታይም ልታወሪኝ ትችያለሽ። የምትፈልጊው ነገር ካለሽ ማንኛውም ነገር አይክፋሽ። ዱሃዎች ብዙዎች ነን፣ እንግዳ ተቀባዮች ነን፣ እህት እንፈልጋለን። ኦኬ። በማንኛውም ሰዓት በማንኛውም አጋጣሚ እንትን የምትይው ነገር ካለ ምንም ችግር የለውም። ጀስት ምልክት አድርጊልኝ አለሁኝ። እሺ፣ እኔም እህትሽ ነኝ፣ አንድ ሙስሊም እህትሽ ነኝ። ምንም እንዳይከፋሽ። ቁጥርሽን አስቀምጪልኝ። አብሽሪ፣ እኔ አሁን አስቀምጥልሻለሁ። ችግር የለውም። ቁጥር አለ ሶፊ። አማን እናንተ እህቶቼ ያው ፎሎ ተደራረጉ መጀመሪያ። አብሽር ሙቢ እንዴት እኮ አማና እኮ ናት። አብሽር እህታችን ናት። በቻልነው ስራ ላይ ነሽ አይደል? እየሰራሽ ነው? እኔ ስራ ላይ ነኝ። ኮንትራት ነሽ? አዎ እንደዛ ነው የመጣሁት። ግን ከአንድ አመት በኋላ ሴትዮዋ አትፈልግም፣ ትለቀኛለች። የዛኔ ወረቀቴን አሰርቼ እወጣለሁ። አብሽሪ፣ እርዝቅ ከረብል ዓለሚን ነው። ምንም ችግር የለውም። አላህ እስከፈቀደልሽ ድረስ ስሪ። እረፍት አለሽ፣ ይፈቀድልሻል። በቃ መርሐባ፣ ምንም ችግር የለውም። የረፍታችሁ ቀን ቡናችሁን አፍልታችሁ ሙቤን ክፈት ብላችሁ አብረን ወላሂ አንዋር፣ እኔ ከእንትን ነው ከልጆች ጋር እንትን አረጋታለሁ አሉ ጥሩ ጥሩ ልጆች አገናኛታለሁ። እኔ እንኳን የረፍት ሰው አይደለም፣ ለስሙ ነው እንጂ በውጭ የምሰራው የረፍት ሰው አይደለም። አልወጣም፣ ያው ስራዬ ትንሽ እንትን ስለሚል፣ ግን ችግር የለውም አለን። አብሽሪ፣ የምትፈልጊው ነገር ካለ በማንኛውም ሰዓት በቃ አለን። እህቶችን ምንም ነገር እንትን እንዳይልሽ እሺ። ራስሽን እየጠበቅሽ ፈተና ሊኖር ይችላል፣ ፈተና ሊያጋጥም ይችላል። ገብቶሻል? ያንን ሁሉ ነገር ኮንትሮል አድርገሽ አይዞሽ አለን። እህቶችሽ ነን፣ እህታችን ነሽ። ምንም ችግር የለውም። ስልኬን አስቀምጭልሻለሁ። አብሽሪ። እሺ ሶፊዬ፣ በጣም ነው የምናመሰግነው። አሁን እጽፍላታለሁ። ሙቢ አላህ ይጠብቅሽ። ሌላ ሰውም የጻፈች አለች ቁጥሯን በውስጥ ችግር የለውም። ራስሽን እየጠበቅሽ አብሪ፣ ከእህቶችሽ ጋር ተገናኝ፣ ተለዋወጪ። ሊዱ እዚህ ጋር የማስታወቅሽ ሰዎች ብቻ አውቀው አሁን በሌላ በሙስሊም ስም ይመጡና ብዙ ነገር ሊያናገሩ ስለሚችሉ ተጠንቀቂ። እኔ አሁን ሶፊን አናግሪያት፣ ቤተሰብ ናት። እዚህ ጋር ደግሞ አንድ እህት አለች፣ እሷን ማስታወቅሻለሁ። በጣም ሲበዛም ጥሩ አይደለም። የተወሰኑ እህቶች ይበቁሻል። በውስጥማ አንዴ ሙስሊም ነውኝ መስሎኝ ስልኩን አስቀምጦልኝ ሻሃዳ ሲይዝ አይቶኝ ነው መሰለኝ ስልክ አስቀምጦልኝ በውስጥ እኔ ደግሞ ሙስሊም መስሎኝ አወራሁትና ሳወራው ክርስቲያን ነው ሊሳደብና ምን ጠልተሽ ነው? ሙስሊም እኮ እንዲህ ነው፣ እነሱ እኮ ሴት እንዲሰልም የሚፈልጉት እኮ እንደዚህ ነው፣ ረግጦ ሊያኖሩ ነው፣ ሊያገቡ ነው፣ ሴትን እንዲህ ሊያረጉ ነው፣ 3/4ኛ ሚስት ሆነሽ አግብተሽ ልኖሪ ነው ምናምን ልጅ እንዴ አንተ ምን አገባህ በኔ ህይወት? ምን ይመለከትሃል አልኩት። ብሎክ አደረኩት ጭራሽ። ከዛ በኋላ እንደውም የሆነ ጊዜ ገዝተ ላከልኝ ላይቭ ላይ ገብቶ ምናምን። ከዛ እኔ ደግሞ አላወኩም ገባው። ስገባ ይሄ ያልኩ ልጅ ሙስሊም ነው አየኝና እዛ ውስጥ ወዲያውኑ ደወለልኝና ሊዱ ውጪ ከዛ ውስጥ አለኝ። ወዲያውኑ ወጣሁ። ከዛ በኋላ ገብቼ አላውቅም ማንም የሚልክልኝ ምናምን። ቲክቶክ ላይ ገብቼ ገስት ላይ እንትን ከማዳመጥ ሀዲስ ባዳመጥ ነው ይቀለኝ። አይ አብሽሪ፣ እንደዚህ ብዙ ሀዲሶች አሉ ዩቲዩብ ላይ አንቺ ቀልብያሽን የሚያጠናክር በቃ ተስፋ የሚሰጥሽን ነገር በቃ አንቺ ዲንሽን የሚያጠናክርልሽን ነገሮች ማን ነው ዩቲዩብ ላይ መስማት፣ ሀዲሶች ዳዕዋዎች መስማት። ገብቶሻላ? መሰለን ስለ ሰላት አሰጋገድ ቪዲዮዎች ላይ ማየት አሉ። ደግሞ እኔ ጋር የተወሰኑ መጽሐፎችንም አሁን ኮንታክት አረግሽና እሱን እንዴት ብዬ እንደምልክልሽም አብሽሪ አለን። ግን አንቺ ዋናው ነገር አንቺን ከሚያሳስቱ ነገሮች፣ አንቺን ያልሆነ ሙድ ውስጥ ከሚከቱ የሆነ ሰዓት ላይ ብቸኝነት ሊሰማሽ ይችላል። ግን አሁን ያለሽው አንድና አንድ አላህ Subhanahu Wa Ta'ala ከጎንሽ ነው፣ ከሱ በታች አለን። እንደዛ ያርሽ ራስሽን እያጠናከርሽ ዱዓ እያደረግሽ አልሐምድ ከምንም በላይ ተመርጠሻልና አልሐምዱሊላህ ያልሽ አላህሽን እያመሰገንሽ አብሽሪ አለን። እንግዲህ ሙቤ አማናውን ተቀብያለሁ በቻልኩት። እሺ
ሶፊ ያላ ይጠብቅሽ አንቺ አሜን። ሁላችን አሁን ቁርአን መቅራትም ከፈለግሽ እኔ እሰጥሻለሁ። ጥሩ ልጅ አለች። ለብቻሽ ሰዓትሽ የሚመችሽን ሰዓት ትመርጪና አራሉ አስገባኝ እያሉ ነው። ጎን ያን ቆይ ሶፊ ትጨርስ ብዬ ነው እንጂ በቃ መርሐባ። እኔና አውርደኝ ሙቤ። በቃ እኔ አሁን ኮንታክት አደርግላታለሁ ሙቤ። ለሷም ላንተም ስልኬን አስቀምጥላችኋለሁ። አንተ ማወቅ በምትፈልገው ነገር ካለ ችግር የለውም። መርሐባ። ሰላም አለይኩም። ሰላም አለይኩም። ባረከላሁ። ሰላም በረካቱ። ጀዛከላህ። ታችን እንትና ማሉ ቆይ እነ ይኩሪት አሉ ይትኩማለች። እቺ ምህታችን ማሻአላህ አለይሃ በጣም ማከብራት ናት። ጀመርኩ መንገዴን እውነትን ፍለጋ ስባክን ስባዘን ስተጋ ማን የፈጠረኝ ብዬ ሲጨልም ሲነጋ ቀጠልኩ መንገዴን እውነትን ፍለጋ ግራ እየገባኝ የተምታታብኝ ጌታዬ ነው ብዬ ማስበው ሰማሁት ሲለምን ጌታውን ሲማጸን እኮ ታዲያ ማን የፈጠረኝ ብዬ መንገዴን ጀመርኩኝ ፈጣሪን ባገኝ ብዬ ግራ በተጋባ በተምታታ ስሜት አረጋለ ልቤ አጣውኝ ረፍት ግን ማን ነው ጌታዬ ይሉኛል ጌታሽማ አንድ ነው ያልተፈጠረ ሰማይና ምድርን የፈጠረ እኔም አልኩኝ እኮ ታዲያ እሱ ማን ነው እኮ ፍጡር ካልሆነ ለምን ተወለደ ለምንስ ተማጸነ ድረስልኝ አለ ለምንስ ተማለደ ፈጣሪ ከሆነ ለምን ተማለደ ለምንስ ተሰቃየ ለምን ሞተ ወይስ ሁለት አምላክ ነው ያለው የሞተና ያልሞተ እኮ ታዲያ የፈጠረኝ ካልተፈጠረ ለምንስ ተሰቀለ ለምን ተቀበረ ለማመን የሚከብድ በጣም የተምታታ ነፍሴ ተጨነቀች አጣች ርጋታ መንገዴን ቀጠልኩኝ ጌታዬን ማን ነው አልኩኝ ጌታሽማ አላህ ነው ከሰማይ ያልወረደ ያልተገረፈ ያልተደበደበ ያልተሰቀለ ያልሞተ ያልተቀሰቀሰ እውነትን አገኘው ልቤ ተረጋጋ ላኢላሃ ኢለላህ ብዬ መሰከርኩኝ ለጌታዬ አላሁ አክበር ብዬ ተገዛው ለጌታዬ ሰላም ኸይራን ማሻአላህ ወላሂ አላህ ይጨምርልሽ እህቴ ማሻአላህ ይልሐም በጣም ቆንጆ መልእክት ነች ያልበዛች እጥር ያለች ምጥን ያለች ለገባን ገብቶናል ለገባው ማሻአላህ ለገባው ገብቶናል ከታችም ያላችሁት ላይም ያላችሁት ከገባን ገብቶናል ያልበዛ ያልተንዛዛ ቆንጆዬ ፍርፍር ነው ያጎረሰችን እኔ ፍርፍር ወዳለሁ እና በቃ አፈርፍራ ነው ያጎረሰችንና ደስ ይላል ኢንሻአላህ ላንቺም ጥሩዎችን ነገሮች ጓደኛ ማታብጂ እንሰጥሻለን ኢላም ደግሞ ሰላምቴ ነች አብራችሁ እሷ ያወቀችው ታሳውቅሻለች ያው እሷ መውጣት አትችልም ኮንትራት ነች በፈለግሽው ሰዓት ታገኛታለሽ በፈለግሽው ሰዓት እሷ ገስት በምትገባበት ሰዓት ደግሞ ትነግረ እሷ ያለችበት ቤት ገብተሽ ቁጭ ብለሽ ትማሪያለሽ አለ እሷ የሚማሩበት እንደዚህ ቁርአን ገሊዱ ያለፈው አመት በዚህ ሰዓት እሷ ምን ጋር እንግዳ ነበረች ልክ እንዳንቺ ጋር ብቻት ነበር አዲስ ሰለም ቲቪ ትዝ ይለኛል ማሻአላህ ወላሂ እንግዲህ እንደዚህ ጋር ብቻት እኔ ጋር እንግዳ ነበረችና ታሪኳን ስታጫውተን ነበር የሷም በጣም ደስ የሚል ታሪክ አላት በጣም እስልምና ላይ እንዴት እንዳሳለፈች ወዴት እንደመጣች ደስ የሚል ታሪክ አላት ማሻአላህ አንቺም ያው እንግዲህ ዛሬ በአመቱ እንግዲህ አንቺንም እንደዚህ ታውቀንሽ ታሪክሽን ስላጫወትንሽ በጣም ደስ ብሎናል በተረፈ ሊዱ አንቺ እስኪ ለሌሎቹ ምን ትያለሽ ከዚህ በፊት አንቺም የነበርሽበት እምነት ላይ ላሉት ወገኖቻችን የምታስተላልፊው መልእክት እንደው ይሄን ነገር በነገራችን እኔም ማስተላልፈው መልእክት ቢኖር እውነትም መንገድም አንድ ነው አላህ አንድ ነው አይወልድም አይዋለድም ማስተላልፈው ለዚህ ትውልድ በተረፈ ደግሞ ስለ ሃይማኖት ማወቅ ምን አይነት ሃይማኖት ውስጥ ነው ያለሁት ምንንስ እያመለኩ ነው ዱንያ ላይ ያለን ላይፍ አይደለም ማየት ያለብን እቺ ዱንያ ከንቱ ናት ዛሬ ያለን ስንል ነገ የለንም ሞተንም ልንቀር እንችላለን ላንነሳ እንችላለን የሰው ልጅ በአሁን ሰዓት እንደ ቅጠል ሻይ የሚረክፍበት ሰዓት ነው ህይወት ያስተማረችኝ ይሄንን ነው እኔ ሞቴን የምጠባበቅ ልጅ ነበርኩኝ ራሴን ለማጥፋት
ደረጃ እስከምደርስ ድረስ ስንት ቀን ራስ ከማጥፋት ድኛለሁ እና ህይወትም እውነትም አንድ ናት። አላህ አንድ ነው፣ አይወልድም አይዋለድም። በአላህ መንገድ ተጓዙ። አዲስን አስገባት ሙቤ። እሺ ያስገባል። ሐቂቃው እንግዲህ እሱ ይምራችሁ። ክርስቲያኑ እህቶች ወንድሞች ካላችሁ እሱ እውነተኛውን መንገድ አንድ ነው። አላህ አይወልድም አይዋለድም፣ አንድ ነው። ፈጣሪያችንን እቺ ምድርና ሰማይን ዘርግቶ የፈጠረን አንድ ነው። አላህ 3 እና 4 የለም። እሱ ብቻውን አንድ አላህ ነው። ህይወት ደግሞ ባዶ ናት። ገንዘብ ካለህ ትጠጣለህ፣ ውስኪ ታወርዳለህ፣ ግን ባዶ ነው። ቀፎ በቃ ትጠጣለህ፣ ሽንት ቤት ነው። ከዛ ትርፍ ነገር የለውም እና ህይወት ያለ ፈጣሪ ካለህ ላይ እያካፈልክ የተራቡትን እያየክ ሳትኩራራ እሱ ተገዝተ እሱን እያመሰገንክ እኔ ምንም ባይኖረኝ አልሐምዱሊላህ ብዬ መኖርን ነው የተማርኩት እስልምና ውስጥ በዚህ ባጭር ጊዜ ውስጥ። አላህ ደግሞ ያን ሁሉ ነገር ያሳጠኛል፣ ሁሉ ነገር የከለከለኝ ወደሱ ሊጠራኝ ነው። አልሐምዱሊላህ ከኔ በላይ ያለው ሰው አልነበረም፣ ቦሷ ነበረ የሚባለው እና አልሐምዱሊላህ። ገንዘብ እኮ ታመጣዋለህ፣ ህይወት ታመጣዋለህ፣ አታመጣውም። በዛ ልጠፋችል ይሆናል። ግን አላህ ሊያስተምረኝ ቆንጥጦ ሊያስተምረኝ ስለመረጠኝ ስለወደደኝ ወደሱ ሊጠራኝ በሚገርም ሁኔታ ደስ በሚል ህይወት ጠርቶኛል። አልሐምዱሊላህ ታድሻለሁ። መንፈሴ ደስተኛ ነው። እሰራለሁ፣ ተኛለሁ፣ እነሳለሁ፣ አላህን አመሰግነዋለሁ። ሲመሽም በምችለው አላህን አመስግኜ ተኛለሁ እና አልሐምዱሊላህ ነው የሚለው። እውነት ያለነው በጣም ክርስትና ህይወት ውስጥ ያለው ነገር በጣም ከባድ ነው፣ ከባድ ነው። እኔ ለምን አልነግርህም ሙቤ? መተት ሁሉ አሰርተውብኛል። ያ ነበረ ጭንቅላቴ እንደንትን ሲያደርገኝ የነበረው። ግን አልሐምዱሊላህ ድኛለሁ። እሱ አድኖኛል። እሱ መርጦኝ እንዳልጠፋ ወደ እሱ ጠርቶኛል እና ደስተኛ ነኝ በአሁኑ ሰዓት። እንደኔ ደስተኛ አለ እዚህ ምድር ላይ ብዬ አላስብም። እና ዞር በለክ ምንድን ነው እየተከተልኩ ያለሁት? አንዳንዴ ሰዎች ምንም ሳያውቁን እየተከተሉ እያመለኩ እያመኑ ያሉት ምንም አያውቁትም። ገባ? እውነተኛው መንገድ የትኛውን እንደሆነ ራሱ ሳያውቁን እየተጓዝን ያለ ነው እና አላህ ይምራቸው። እውነተኛው መንገድ ነው የምለው። አሚን። አንቺንም አላህ ሙሉ አፊያሽን ይስጥሽ። አላህ ከሰው አይን ከሰው ተንኮል ይጠብቅሽ። ወላሂ በጣም የሚገርም ታሪክ ነው ታሪክሽ። በጣም ህይወት ታሪክሽን ስላገራሽን በጣም ደስ ብሎኛል። አብሽሪ፣ ከጎንሽ ነን። እንዳልኩሽ በርካታ እህቶቻችን ቀጠር ላይ ያሉ፣ የሚያስፈልግሽ ነገር ካለ ሁላችንም አለን። አሁን ደግሞ ማሻአላ ብቻሽን አይደለም፣ በሚሊዮን የሚቆጠሩ እህትና ወንድምና እህቶች አሉሽ። ማሻአላ እኔ ወላሂ እንደዚህ በጣም ብዙ ሰለምቴዎች እዚህ ላይ ጋስት ላይ ራሱ ካሉት አንቺን ጋብዣለሁ፣ ኢልሃምን፣ አዲስን። ወላሂ ሁሌ የእናንተን ታሪክ እኔ ስሰማ ሱብሃነላህ ይገርመኛል። የአላህ ተአምር ሱብሃነላህ። አላህ አንድ ሰውን ሲወደውና ቀጥተኛውን መንገድ ሊመራው ሲፈልግ ሱብሃነላህ የተለያየ መንገዶችን ሰምቻለሁ፣ ግን ሁሌ ስሰማ በቃ በጣም የሚገርም ነገር ነውና አላህ ጽናቱን ይስጥሽ። እሺ አብሽሪ እንግዲህ